ሰላም እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ብዙዎቻችሁ ጠፋሽ አለሽ ወይ ወለድሽ አሁን እያላችሁ እየጠየቃችሁኝ ነውና ዛሬ ለሁላችሁም የሚሆን መልስ ነው ይዤ የመጣሁትና አይኖ ሁላችሁም በጉጉት እየጠበቃችሁኝ እንደሆነ ሁላችሁም የሆነ ደስ የሚል ነገር እየጠበቃችሁ ነው። እና ዛሬ ለሁላችሁም መልስ የሚሆን ነገር ነው ይዤላችሁ የመጣሁት እና ሁላችሁም ኮሜንት ላይ ገብታችሁ ሰላምዬ እንዴት ነሽ? ወለድሽ ወይ? ወለድሽ እንኳን ማርያም ማረችሽ ምናምን እያላችሁ ነው። ሁላችሁንም አመሰግናለሁ። ቲክቶክ ላይም ዩቲዩብ ላይም እና አሁን ማሳወቅ ስላለብኝ የግድ ነው። ኤኒዌይስ ከወለድኩ እግዚአብሔር ይመስገን አንድ ወር ኦልሞስት ትናንት ወር አለፈኝ ማለት ነው። ትላንትና ወሬ ነው እና እግዚአብሔር ይመስገን በሰላም ተገላግያለሁ። ደስ ብሎኛል ዛሬ እዚህ ስለቆምኩ ማለት ነው። በቃ በህይወት በጤና እዚህ ስለቆምኩ እግዚአብሔርን አመሰግናለሁ። ከማንምና ከምንም በላይ ክብር ምስጋና ይድረሰው። በዚህ አጋጣሚ ማለት ነው በዛ በጭንቄ በዛ በስቃይ በዛ በመከራዬ መሀል የነበሩት መምህር ተስፋዬ፣ ባለቤቱ አዲስ እሸቱ፣ ሰላምዬ፣ ሁሉም ዘቢብ፣ ማንን ጠርቼ ማንን ኦል ፋሚሊ በቃ በተለይ መምህር ባለቤቱ የሰላምዬ እናት ወርቄ አላቅም አብረውኝ ነው ያማጡት። እኔ ወንድ ልጅ በዛ ልክ ሲጨነቅ ወንድ ልጅ በዛ ልክ መሬት ለመሬት ሲሄድ ያየሁት እኔ ባይኔ መምህርን ነው ማለት ቃላት የለኝም። በቃ አላቅም እኔ እንጃ የሆነ ባዝንም ብከፋም ሀዘኔንና ጭንቄን ወይም መከራዬን ማለት በቃ ጥንካሬ ሰጥተውኛል። አብረውኝ እንደዛ ስለሆኑ አንዳንዴ ለምንድነው ማዝነው እላለሁ። ሰው ሰጥቶኛል በቃ እግዚአብሔር እኔ አላቅም ሰው ሰጥቶኛል እና እነሱን የሆኑትን ነገር ሳስበው ማለት ነው ሀዘኔን እረሳዋለሁ ማለት እጽናናለሁ። በቃ እጽናናለሁ እና በቃ ማንም ሰው ያልጠበቀው ነገር ነው የተፈጠረው እና እግዚአብሔር ይመስገን። በቃ ማለት በጣም እግዚአብሔር ይወደኛል። በህይወት ራሱ አሁን እዚህ ስለቆምኩ እግዚአብሔር ይመስገን እና ራሴን ለመቆጣጠር እሞክራለሁ ብዬ አስባለሁ። ያ ማለት ሁላችሁም በቃ ሁላችሁንም በጣም ነው የማመሰግነው። ዩቲዩበሮቼንም ቲክቶክ ላይ ተከታዮቼንም ሁላችሁንም ማለት ነው እግዚአብሔር ያክብርልኝ። ሁላችሁም በጸሎት አብራችሁኝ እንደነበራችሁ ተስፋ አደርጋለሁ። ያ ስጠፋም ወልጄ እንደሆነ እንዲሁ ገምታችሁ ተጠራጥራችሁ ምናምን የምትጽፉልኝ፣ የምትጠይቁኝ፣ የምትደውሉልኝ፣ ቮይስ የምታደርጉልኝ ሁላችሁንም በጣም እግዚአብሔር ያክብርልኝ። በጣም ነው የማከብራችሁ፣ በጣም ነው የምወዳችሁ እና ምን ልላችሁ ነው ጋይስ ስለተፈጠረው ነገር በጣም አዝናለሁ። በጣም አዝኛለሁ። በጣም ልቤ ተሰብሯል። ያው ግን በቃ ማለት ጥሩ ነገር ሲሆን ማለት ጥሩ ነገር ለሰው ሲነገር ደስ ይላል። መጥፎ ነገር ደግሞ መጥፎ ነው። በቃ እንዴት ብላችሁ ለወዳጅ ትነግሩታላችሁ? በጣም ይከብዳል። እና በጣም አዝናለሁ።
ያው ጥሩ ነገር አይደለም ይዤላችሁ የመጣሁት እና ልጄ የለም። ኦልሞስት ሳምንት አንተ ነበር የቀሩት እና ለመውለድ ማለት ነው። እና በቃ ማሳወቅ ስላለብኝ ነው እናንተ ጋር የመጣሁት እና አይ ቲንክ ሞር ወደፊት በደንብ በሰፊው መጥቼ ምን ተፈጥሮ እንደነበረ እና እንዴት ይሄ ነገር ሊሆን እንደቻለ ማለት ከነበረው ሲቹዌሽን እና አንዳንድ ነገሩን በቃ ሞር አሳውቃችኋለሁ። ያው አሁን ላይ ማሳወቅ ስላለብኝ ነው የመጣሁት ወደ እናንተ እና ይሄንን ይመስላል። አንድ ነገር ወደ እናንተ ሲመጣ እግዚአብሔር ላያስችል አይሰጥም ይባላል እና አይ ሆፕ በጣም ማለት ደጋግማችሁ የሆነ እንዴት ነው ፈተናና መከራ ሲበዛባችሁ የሆነ ውስጣችሁ ይለማመደዋል መሰለኝና አይ ሆፕ እና እኔም እንደዛ አዳፕት ሆነብኝ መሰለኝና ላይክ አይ ሆፕ ስትሮንግ ሆናለሁ ብዬ አስባለሁ። ሀሩን አሁን ላይ ስሜቴን ሙሉ ለሙሉ መግለጽ አልችልም፣ ግን ያው መናገር ስላለብኝ ማሳወቅ ስላለብኝ ነው ለወዳጅ ዘመዶች እናንተ ያለው ነገር የተፈጠረው ነገር ቢደብርም እግዚአብሔር ይመስገን አይደል ሰው ያው እኔ ዋናው እኔ በሰላም መትረፌ ነው፣ በሰላም እኔ ሰላም መሆኔ ነው እና ዋሬቨር እና ሁሉም ነገር ደግሞ ይስተካከላል። አይ ሆፕ እግዚአብሔር ያውቃል አይደል በቃ ያለው ነገር ይህንን ይመስላልኝ። በዚህ አጋጣሚ መምህራችን መምህር ተስፋዬ አበራን በጣም ነው ማመሰግን ከነመላ ቤተሰቦቹ አላቅም በጣም እግዚአብሔር ያክብርልኝ። በጣም ነው ማመሰግነው። ኦልሞስት በቃ ረጅም ጊዜ ከወለድኩ በኋላ አልጋ ለቆልኝ እሱ ቢሮ እያደረ እኔ ከባለቤቱ ጋር ከሌሎቹ ፋሚሊ ጋር ሆኜ እነሱ ቤት ነበርኩ የታረስኩትና ባለቤቱ አዲስ እሸቱ፣ ልጆቹ ሁሉም እግዚአብሔር ያክብርልኝ። ወርቄ የሰላምዬ እናት በጣም ነው የማመሰግነው እውነት። ሌሎች እህቶችም እንደዚሁ እግዚአብሔር ያክብርልኝ። በጣም በቃ ምን ልበላችሁ የነበረው ድባብ ማለት ነው እኔን ለማጽናናት የማያደርጉት ነገር አልነበረም እና እንዲህ ነው ብዬ በቃላት መግለጽ አልችልም። ብቻ እግዚአብሔር ዋጋቸውን ይክፈላቸው። እግዚአብሔር ውለታን እሱ ነው በቃ መመለስ የሚችለው። የሰው ልጅ አንዳንዴ ከአቅማችሁ በላይ ሲሆን የሆነ ነገር ለእግዚአብሔር ነው አሳልፋችሁ የምትሰጡት አይደል? እኔም በእኔ አቅም የሚመለስ በእኔ አቅም የሚሆን ነገር የለም። በቃ ግን እግዚአብሔር እውነት ሴቶች ልጆች ወልዷል። የእነሱን ደስታ ያሳየው። በቃ አላቅም እኔ ምን እንደሚባል እራሱ አላቅም። ብቻ ሰው ጥሩ ነገር ካደረገ ያው ጥሩ ነገር ነው የሚከፈለው እና እግዚአብሔር ለእኔ ባደረግከው ልክ ሞር ማለት የበለጠ ደግሞ እግዚአብሔር ለአንተ በአንተ ቤት ይስራ። በቃ ጥሩ ነገር ማለት ነው እና አላቅም እኔ
ምን ብዬ ማለት እንዳለብኝ ወይስ በጣም ነው የማመሰግነው በጣም እና ዘመዶቼ አይ ሆፕ ተረድታችሁኛል ብዬ አስባለሁ እና እመጣበታለሁ ሞር ወደፊት አይ ቲንክ እና ያለው ነገር ይሄን ይመስላል። አመሰግናለሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሁላችሁንም እግዚአብሔር ያክብርልኝ። ቴንክ ዩ ሶ ማች። ሰላም